ሰላም ቤተሰቦች፣ ዛሬ ደግሞ በአዲስ የዩቲዩብ ፕራንክ ቪዲዮ መጥቻለሁ። ፕራንኩ ዝም ብሎ ነገር አይሆንም። ማሚን ጠርቻታለሁ፣ ታለምን ማለት ነው። እና አስቸኳይ ነገር ምናምን ብዬ ጠሯት። ከዛ ስትመጣ ምን እናደርጋለን? የጠራሁሽ ውሃ እንድትገዢልኝ ነው እንላታለን። እና ሪያክሽኗን እናያለን። ውሃ እንድትገዢልኝ ነው ብቻ አይደለም፣ ውሃውን ከሰጠችኝ በኋላ ውሃውን እናስይዛታለን። ሌላ ደግሞ ምክንያቶች እየፈጠርን ብዙ ትዕዛዞችን እናዛታለን። ከዛ እስኪ ምን አይነት ሪያክሽን ይኖራታል የሚለውን ደግሞ እናያለን። ስለዚህ ትንሽ እንትን እንበልና ትንሽ እንጠብቃትና ትመጣለች። ከዛም በኋላ በቃ እና ጋይስ እንጠብቃታለን። ከዛም በኋላ የሚፈጠረውን ነገር እናያለን። ስማ ዳጊ፣ ከየት ነው የምትመጣው? ማርያም፣ ቆይ እስኪ አንተ እዚህ ጋር ትደበቃለህ፣ መኪናው ስር ጠርቻታለሁ። ስማ፣ መጣሽ፣ ተደበቅሽ። ሲሆን ተደበቅ፣ በስነ ስርዓት ሰክሱ። ዳጊ መጣችልህ ዳጊ። ማሚ እንትን ውሃ መግዛት ፈለግኩና ደበረኝ ከዚህ ጋር መነሳት። ምን ሆነሃል? ምንም አልሆንኩም። ከዛ ሱቅ ውሃ ገዝተሽልኝ። ውሃ ጠምቶ ነው? ደክሞ ነው? አዎ፣ ከዚህ ጋር መነሳት ደብሮኝ ነው ማሚ። የምር አንተ ውሃ ነች። ውሃ ልትገዛ ሄደች። ቀጣይ ምን ልበላት? ምከረኝ። እሱ መጨረሻ ላይ ነው የሚሆን አይደል? መጨረሻ ላይ ቢሆን ይሻል። እውነት ወይኔ ሰንቺፕስ ምናምን ገዝታ መጣች። ተደበቅ። እንዴ ምንድን ነው ማሚ? ከውሃው በፊት ብላ። እኔ እኮ ውሃ ብቻ ነው የጠማኝ ማሚ። ለምንድን ነው ያልታዘዝሽው ነገር የምታመጪው? ማለት አይደለም እኮ ደክሞኛል ስላልከኝ እኮ ማሚ፣ እኔ ያዘዝኩሽ ውሃ ብቻ ነበር አይደል? ይቅርታ፣ በቃ ይሄን ጠጣ። ኧረ በስመ አብ! ምንድን ነው 2 ሊትር ማሚ? ውሃ ጠማኝ አላልክም እንዴ? እና 2 ሊትር እኔ አይደክመኝም? ምን አገባኝ? ትይዣታለሽ። ደህና ነህ ግን? ደህና ነኝ። እንትን አይጣፍጥም ደግሞ። ምን ሆንኩኝ ማሚ? ውሃ ጠማኝ አላልክም እንዴ? እና ታዲያ ውሃ ጠማኝ ጠጣሁ አይደል እንዴ? ከዚህ በላይ ምን ላድርግ? የምር ነው የምታወራው? አይ ማሚ ይቅርታ። ነይ ቁጭ በይ። ደህና ነህ? ደህና ነኝ ማሚ።
ከፍቼ አንተ ልጅ ምን ትሰራለሽ? ምንም የሆነ ደበረኝና እስኪ ማሚ ዝፈኝልኝ በእናትሽ። አይሩኝ ዛሬ ማለት ምን ሆነሃል? በጌታ በቃ ደበረኝ። አዘፍኝልኝ። እዘፍንልሃለሁ ግን ምን ሆነሃል? የተፈጠረ ነገር አለ? ኧረ ምንም አልተፈጠረም። ዝፈኝልኝ እሺ። እኔ ዛሬ ማሚ ደብሮኝ ትቀልጃለሽ። የኛ ሲንደርስ የጠራኸኝ እኮ ነው መሰለኝ። እሺ ምን ልስፈን? እንደውም እንትን ዘፈኝ አያ በለው በለው የሚለው አላ ወይ ያለ እንደኔ እኮ ዘፈን እንኳን አላውቅም። እኔ እንዳይከፋ ነው እንጂ ልስፈንልህ ያልኩት። እሺ በቃ አሁን መቀለድ አስጠልቶኛል። ብስኩት ስጪ። ኧረ ዛሬማ የሆነ ነገር ነው። እንካ ደግሞ ከፈትሽው እንዳትልኝ እራስህ ከፍተህ ነው። እያስፈራኸኝ ነው። ጌታን ምን ሆነሃል? ሰላም ነህ? የተፈጠረ ችግር የለም ማሚ? ወይ በቃ ከፍተሽ ስጪኝ፣ ይደክመኛል። እኔ አልከፍትም። በቃ ዛሬ ምን ደክሞሃል? እኔንም ደከመኝ እንዴ? በምን ጣም ነው ያመጣሽው? ማሚ እኔ ምን አውቃለሁ? እኔ ከደከመህ ብዬ እኮ ነው። የጾም ነው ደግሞ ብላ ይሄ ምንድን ነው የሚጮኸው ደግሞ ሲያስጠላ? ዲያራ ኤርሚ ዛሬ ጌታን የሆነ ነገር መሆናል። ማሚ ስደቢው ሰውዬው ለምን ስድቡ? ለምን ስድቡ እንዴ? አልሰድቡ እንተ እሺ ስላላበዛኩም እንዴ? እንካ ይልቁንስ ብላና ውሃ እንጠጥተን እንሂድ። እሺ ቀስ እያልን እንሂድ ወደ ቤት። እዚህ ጨርሳል ቀርጸው? አልጨረስኩም። የት አሉ ግን እነሱ? ወደዛ ናቸው። ኧረ ዛሬማ ልክ አይደለም። እግዚአብሔር እንደው ሰንቺፕሱ ግን ተይው ሰንቺፕሱ የፈለክ ነው እንደ አንተ። ይሄን ጨርስ። እሺ ይሄን ጨርስ፣ ሁለቱን ጨርስ። ደህና ትሆናለህ። እግዚአብሔርን ብላ። አልበላም ካልኩ መብቴ እኮ ነው። ሲጀመር ውሃ ነው ግዢልኝ ያልኩሽ። ያልታዘዝሽው ነገር ነው ይዘሽ የመጣሽ። እኔ እኮ ተዘነኝ። ለምንድን ነው ማሳዘንሽ? ማሳዘን ሰው ነኝ አይደለም። ደክሞኛል አልክ ብለህ አታውቅማ አንተ እንዴ? ብለህ ስለማታውቅ እኮ ነው። ስላዘዝኩሽ ደበረሽ እንዴ? ማሚ ኧረ አልደበረኝም። እሺ ማንን ልጥራለህ? ሌላ ሰው ልጥራለህ? አልፈልግም። እንሂድ። እሺ ወደ ቤት እንሂድ። አልሄድም። እነዚህ ጋር ቁጭ ልትል ነው? እስቲ አንቺው እያወራሽ ነው ማሚ? ለምንድን ነው ስልክ የምነካኪው? አንዴ መልዕክት ልላክ አንዴ። ቆይ እስኪ እንዴ ዛሬ ልጁ ምን ሆኗል? አልበላ እሱ ደብሮኛል። አዲስ ያኛውን ክፈች። አይ እሱ ይቀርስ። ሰው ጋር ልደውል። እሺ ለምንድን ነው የምትደውይው? ሰው ጋር ልደውል። ወይኔ ልጁ ዛሬ በጌታ ያምራል። አንተ ና በቃ ወደ ቤት እንሂድ። እግዚአብሔር ና ወደ ቤት እንሂድ። እንዴ ቤት እንሂድ። አልሄድም። ማሚ ማን ተናግሮ ነው? ማን አስቀየመ? ንገረኝ። ማንም አላስቀየመም። እና ምን ሆነሃል? አንተ እብድ ነህ እንደ ይሄ እኮ የሆነ የሞተ ነገር እኮ እንትን ነው። ና እንሂድ
ነው ወደ ቤት እንሂድ። ቤት እንሂድ ኤርሚ፣ ቤት እንሂድ። ምንድን ነው ማሚ እኮ ወደ ቤት እንሂድ። ቤት እንሂድ። አልሄድም ማሚ። ያስቃል ያስቃል። እኔማ እደውልላቸዋለሁ። እግዚአብሔር አንተ ምን ሆነሃል? እያሳከኝ ነው ኤርሚ፣ እያሳከኝ ነው። እንሂድ እንሂድ በቃ እሺ። ዛሬ ምን ነገር ይሆናል? እሺ በቃ ይቀርባል። ያኛውን ስጪ ማሚ፣ ስጪ። ምን ልስጥህ? ስጪኝ ያኛውን። ይሄ የሞተ ነገር ላባውን ስጪ። እባክህና ያትጃጃልና ወደ ቤት እንሂድ። እግዚአብሔርን ደግሞ ቴክስት አድርጌያለሁ እኮ እንዲመጡ። እግዚአብሔርን ቴክስት አድርጌያለሁ፣ ይመጡልሃል። ለኪንጎ ቴክስት አድርጌለታል፣ ይመጣል። እሺ እሺ፣ ቆይ ምንድን ነው? አትጃጃል ጌታ ነህ እንትን። ሰው ደግሞ ሰው ምንም ዝር አይልም እንዴ? እስማ እንዴት እግዚአብሔር ነው። እንዴት ወደ ቤት እንሂድ በቃ። እንዴ ቤታችን ደግሞ እንደዚህ ሩቅ ነው እንዴ? ሰማኝ ሩቅ ነው ቤት። እረፍ ማሚ፣ እረፍ አንተ። ምን አይነት ምኞት የምትመኘው? ይሄ ወደዛ አጨማለቅ። እግዚአብሔርን ና ና እንሂድ ና ይተምስ ውሃውን ያዝ ደግሞ አልይዝም። ማን ግዢልኛለሽ? ይሄን እሺ ይሄን እመልሳለሁ። አልመጣሁም። ይሄን ትጨርሳለህ። በልተኳ መቅደስ፣ የምርህ ነው? በቃ ምንሽን ስሚ። እንደው ማሚ አለ። አረ ይሄን ምንድን ነው? የአባቴን ስም ልንገርህ። እስከምትጠራኝ እንሂድ። እሺ እንዴ ደግሞ ቴክስት እኮ አድርጌልህ ነበር። አይመጣም እንዴ? እሺ ና እንሂድ በቃ እንሂድ። እግዚአብሔር እንሂድ። ኤርሚ ስማኝማ፣ ይኸውልህ የፈለግከውን ነገር አድርግልሃለሁ። እሱን ጣል አለቅ። ዛሬ ደብሮኛል ማማ እኮ። ታዲያ ድብርትን በእንደዚህ ነው እንደምትወጣው እንዴ? ያልፋል እኮ ዛሬ። ይሄ ቀን እኮ ያልፋል። የደበረህን ነገር ወይ በመመካከር ምናምን ነው እንጂ እንደዚህ በመሆን ነው እንዴ? እያስፈራኸኝ ነው። እግዚአብሔርን እያሳቀኝ ነው፣ እያስፈራኸኝ ነው። ኤርሚ በጌታ እየተጨነቅኩ ነው። ጌታን እየተጨነቅኩ ነው። ንገረኝ፣ ምንድን ነው የተፈጠረው? እንዴት ተጣላሃቸው እንዴ? የተጣላኸው ሰው አለ? እስቲ እረፍት መሰለስ ለና አይደለም በሽ አንተ እየፈራሁኝ እኮ ነው። ምን አገባኝ? እሺ እንሂድ። ፍሪሊን ብዬሻለሁ። አልፈልግም። እሺ ቡና ልጋብዝ። አልፈልግም። ምን እንደምትፈልገው? እሺ የምትፈልገው ልጋብዝና ንገረኝ። ምን እንደሆንክ ንገረኝ። እስቲ ረፊ፣ እንደዚህ አይነት ነገር ረፊ ይወድሻ። አትንኪ። እሺ አልነካም። እሺ አትንኪ። አልፈልግም። አትንኪ። በቃ
Ne bırak arkadaşlar. Zor benim. አንተ ላይ ደግሞ ሰው በዚህ ጋር አልፍም እንዴ ምናምን ጭራ ያለ ነው። ስማ ስንት ነገር ደግሞ ታስቀኛለህ። ቆይ ማርያም ደስ አይልም። እንዴት ነበር? እሱማ አክተር አይደለም እንዴ? ስታስጠላ ይደዛል። በልተህ ትጨርሳለህ። ኧረ እዛ ትመልሺዋለሽ፣ እንመልሰዋለን፣ ችግር የለውም። ሁለት ሊትር አንጠልጥላ አልመጣችም። ደግሞ መልስ እራሱ አልተቀበልኩም። እግዚአብሔር መጥቼ ወስዳለሁ። ደክሞኛል። አንተ መጀመሪያ እኮ ውሃውን ጥጥቶ ምናምን ስትል ጠርጥሬያለሁ። በኋላ ደግሞ የተናደድክ የሆነ ሰው ያስከፋህም መሰለኝ። ይሄ ፕራንክ የምልህ ነገር ግን ጥሩ አይደለም። እንደውም አንተ ተባባሪ ነህ። ምን የለበትም ማለት የምር እኔ የለበትም። እኔ ራሱ እየደነገኩ ነበር። ማርማል ይሰው እያመረረ እኔ ምን ያበደ መሰለኝ። ቅድም ረጅም ስልክ ሲያወራ ነበርና ደግሞ እስከዛም አንተም ብለውት ትነግራችሁ በዚህ እንደዚህ ራሱ አልተባባልም። እንደዚህ አይነት ነገር አልተነጋገርም። እንደዚህ ይሆናል ብሎ ራሱ አላወራኝም። ታውቂያለሽ የሆነ ታይም አዳዲስ ነገር ነው የለብኝ። Kingo is coming here. ወይኔ እሱ ራሱ ቶሎ የሚመጣ ማሚ ተሳለሽ ምን ብለሽ ነው? አሞታል ቶሎ ድረስ ይሄ ቦታው ሁሉ ገርጨት ይከሳል ማለት ነው። ለካለከው ገምቼ ነው ካደረው ወለ ተበላል እንዴ? ገምቼ ለማንኛውም አመሰግናለሁ። የዛሬው ፕራንክ እንዲህ ነው። ያው ቀረጻ እሺ በቃ ማዘሯን ፕራንክ ላድርጋት እንዴ? በዚህ ልድገማት ማዘሯን ታለቅሳለች። ልድገማ ለማንኛውም ሰብስክራይብ እያደረጋችሁት እንዲህ አይነት ስራ ግን አትስራ አይለመደውም። ያስፈራል አይደለም። እርስ ልቀበለው ወሬን መልሽበት እና ሩዱም ሰላም ማራኝ ኧረ እኔ በለዋለሁ ማሚ አንተም ተዋለው ሆም ተፈለገ እሱ እንትን ቺፕስ አይበላ አርፈ ካሜራ ያዝ ምን ግን አመሰግናለሁ። መጣ ለማንኛውም ሚሳቢ ልቀበል። የዛሬው ፕራንካችን በዚሁ አልቋል። ያው ግን ፕራንክ እናደርጋለን ብለን 2 ሊትር ውሃ 2 ሞያ ብስኩትና 1 ሰን ቺፕስ ተጋብዘናል። አመሰግናለሁ።